በአምላክ አንድ ቀን ነው 1000 ዘመን የማያልፍ ቀን የለም ታሪክ የማይሆን በአምላክ አንድ ቀን ነው 1000 የማያልፍ ቀን የለም ታሪክ የማይሆን በአምላክ አንድ ቀን ነው 1000 ዘመን የማያልፍ ቀን የለም ታሪክ የማይሆን በአምላክ አንድ ቀን ነው 1000 ስሜ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤቴ ድንግል ማርያም ሆይ በቅዱስ ገብርኤል በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽም ድንግል ነሽ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን እንድትለምኝልን እንማጸናለን። አሜን። ሞክሬያለሁ ጋይስ። እስጀስት ይህ ቀን በቀን ሌሊት ከመተኛቴ በፊት የጸለይኩት ነገር ነው። ማታ ማለት ነው። እዚህ ደረጃ አልደርስም ነበር ያ ጸሎት ባልጸልይ ኖሮ። ገባቸው አይደለ? ፍርሃት አይለቀኝም ነበር ያ ጸሎት ባልጸልይ ኖሮ። ስለዚህ ማለት ነው ሜቢ አማርኛ ሁለተኛ ወይም ሶስተኛ ቋንቋ ስለሆነ ይሆናል አብዛኛው ጊዜ በደንብ ያወራሁት እንግሊሽ እና ትግርኛ ነው። አማርኛም ለመምከርና ቲክቶክ ለመቀረጽ እጠቀምበታለሁ። በአካል ብታገኙኝ ማለት ነው በጣም ነው ኮልተፍተፍ የምለው ልንገራቸዋ፣ ግን ልምድ ሆኖብኛል። አሁን ግን ሁሉም ለበጎ ነው ማለቱ እየደከመኝ ነው። ቀን በቀን እየለፋው ሳያልፍልኝ ሲቀር እንዴት ለበጎ ነው ልበል? የነገ ህይወቴን ተስፋ አድርጌ ብለፋው አንዳንዴ ግን ይደክመኛል። በቻልኩት አቅም የዋህና የሰው ሀሳቢ ለመሆን በሞክርም ሰዎች የዋህነቴን እንደ ጅልነት ይቆጥሩታል። ያለችኝ ብር አጠራቅሜ ለመቆጠብ በሞክርም የሆነ ችግር ይመጣና እንደገና ወደ ዜሮ እመለሳለሁ። በዚህ ሁሉ መከራ ሆኜ ግን አንተን ላልረሳሁ። ብዙ ችግሮች ቢያጋጥሙኝም አንተ ሁሌም ከጎኔ መሆንን ስለማወቅ አልፈራም። በደግና ክፉ ጊዜ አንተን እንዳልረሳ ቃል እገባለሁ። ጤናና እድሜ ከሰጠኝ ሌላው ቀስ ብሎ ይደርሳል። ተመስገን እግዚአብሔር ሆይ። ቀን በቀን የሚጣሉብኝ ፈተናዎች ማርያም ስሟን ጠራለሁ ሁሌ። እሷ ነች እዚህ ደረጃ ያደረሰችኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። አዋርድ አሸናፊ አዶናይ ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ማርያም እረ አዶናይ አሁን ገና ትክክለኛ አነቃቂያችን ጋር ደርሳል። ማርያም ስሟን ጠራለሁ ሁሌም። ቪዲዮ ከተመለከታችሁ ማርያምን ሳልጠናግሬ አላውቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። በጣም ደስ ይላል። ማርያም እያላችሁ እስቲ ኮሜንት አድርጉ። እናንተም የተደረገላችሁ ይሄ ነው የተደረገለት ነው የሚገባው በእውነት ማርያም ጨርስ ደስ ሁላችሁም ይህን ቪዲዮ ኮፒ ሊንክ አድርጉልኝ። አዳምጡት። ይህን ቅሌታ 3 የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ፣ እሱ ባልሰጠው ገንዘብ፣ እሱ ምንም ባላረገው ነገር እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። ይህ ሴጋ የሚመታ ባለጌን አምጥታችሁ እድሜንም ሙሉ ከኔ እድሜ በላይ ሶሻል ሚዲያ ላይ ቆይታል። አንድ ቀን መልካም ነገር ስትሰራ፣ ሰዎችን ስታገዝ፣ ሰዎችን ስትረዳ አይተን አናውቅም። ዘር ከዘር ስታባል፣ ሃይማኖት ስትሳደብ፣ ሀገር ስትሳደብ ነው ምናውቅ። ግን ይሄ ልጅ በመጣበት በዚች 2 ዓመት ውስጥ እነዚህ ዲቻ ወይስ የተባሉትን ሰዎች ይዞ ለዚህ ክብር ማብቃቱ ሊደነቅ አይገባም ነው የምትለው አንተ? ሰው በአሁኑ ሰዓት ላይ 100,000 ተከታይ ሲገባ እንኳን ራሱን በሚቆፍስበት ሰዓት፣ ትንሽ ዝና በሚያገኝበት ሰዓት ላይ ራሱን በሚጠብርበት ሰዓት፣ ይሄ ልጅ ግን ብዙ ተከታይ እያለው እነዚህን ህፃናትን አንስቶ
ለዚህ ለክብር ማብቃቱ እዩዋቸው፣ እርዷቸው ማለቱ ራሱ ይሄ ትልቅ ነገር አይደለም? ትልቅ ሊበረታታ የሚገባ ነገር አይደለም? በአሁኑ ሰዓት ላይ እኮ ትንሽ ተከታይ ሲያገኙ አንዳንዶችን አይተናል። ሲጠብሩ ለሰው ሳይደርሱ ለራሳቸው ብቻ ሲስገበገቡ አይተናል። ይሄ ልጅ ግን ዝናውን ተጠቅሞ እነዚህ ልጆችን አንስቶ ለክብር አብቅቷቸዋል። በርካታም ጥሩ ነገር እየሰራ ነው። ስለዚህ ሰው ሲያድግ ሲለወጥ ለምንድን ነው አይናችን ደም የሚለብሰው? አንተ ልጅ ይሆናል እኮ አዶኒ ልጅ ይሆናል። በዚህ መልኩ ምን የሚያስቀና ነገር አለ? ከቲክቶክ መንደር የአርቲስት ማስተዋል ወንደሰን ነበር ጌታን ተቀበሉ ስትል ተደምጣለች። ከሽልማት ሰጪዎች መካከል አንዷ የነበረችው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንትና አርቲስት ማስተዋል ወንደሰን በመድረክ ላይ የሰጠችው መልእክትም ብዙዎችን አነጋግሯል። ለተሰበሰበው ታዳሚና ለተመልካቹ ሁሉ ግልጽ የሆነ የሃይማኖት ጥሪ ያቀረበች ይመስላል። በሕይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ስትል ተደምጣለች። ናፊ ወንድማችን ዶክተር አብይ በሕክምናው ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነውና እንኳን ደስ ያለህ ወንድማችን። በቤስት ሶሻል ኢምፓክት ኮንተንት ዘርፍ በድጋሚ በዚህ ምሽት ለሁለተኛ ጊዜ ያሸነፉት ዶክተር አብይ ናቸው። እንኳን ደስ አላችሁ ዶክተር አብይ። Congratulations to Dr. Abiy for winning his second award of the evening by the Best Social Impact Content Award. በድጋሚ በጣም አመሰግናለሁ ሁላችሁንም። ያው በቤስት ሶሻል ኢምፓክትም ለመረጣችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት እባክህ ወደ መድረክ እንድትመጣ በአሸናፊው እየተጠየቅ ስለሆነ ወደ መድረክ እባክህን አለ። መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁኝ በሙሉ ከልብ እያመሰገንኩ፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት ፈልጋለሁ። ለኔ የተሰጠኝ ሽልማት በጣም የሚገርም ነው። የሚገርም መልካምነት፣ የሚገርም ወንድማማችነት ነው። ዶክተር አብይ የቤስት ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለእኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንጻር ይገባዋል፣ በጣም ይገባዋል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከት ነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችም ከሆናችሁ እባካችሁን ወደ መድረክ ኑና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ፣ ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ህይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በእርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም
ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱም እባካችሁን። ያንስባቸዋል። በአንድ ሽልማት 3 አሸናፊዎች። ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ። ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ በዚያ ተረፍረፍ ይበልልኝ። እንግዲህ ዛሬ ማለት ነው በአዶናይ ቪዲዮ ነው የመጣሁትና አሸናፊ ተብሎ ስሙ ሲጠራ እንግዲህ የማርያምን ፎቶና ማርያም እያለ መድረኩን በማርያም ስም አጥለቅልቆታል ማለት ነው። እና በጣም ነው እኔ ደስ ያለኝ ማለት ነው። በፊትም ላይ ማለት ነው እመቤታችን ስለእመቤታችን እና አባታችን ሆይ እያለ መንገድ ላይ እንግዲህ ብዙ ሲል ነበረ። አሁን ዛሬ ላይ ደግሞ ለዚህ ክብር ለዚህ ደስታ አብቅቶት ለዚህ ሁሉ ድንግል ማርያምን ስም አመስግነው ማለት ነው።